ኦላ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ። ሶሪ በጣም ይሄን 2 ሳምንት ብዙም እየሰራሁ አልነበረም። በጣም ይቅርታ። 180 ምናምን ሰብስክራይብ ገብተናል። ቴንክ ሶ ማች ሌትስ ጎ 500 እባካችሁ 500 ሰብስክራይብ እያደረጋችሁ ላይክ፣ ሼር እና ኮመንትም እያደረጋችሁ ስለምትከታተሉኝ አመሰግናለሁ። በዛሬው ኤፒሶድ እንግዲህ የሚሆነው ምንድነው ሀሳቤን ሼር የማደርግበት አንዳንድ ኖት ያደረኳቸውን የተሰሙኝን ስሜቶች ሼር የማደርግበት ኤፒሶድ ነው የሚሆነው ይሄ ኤፒሶድ እንግዲህ ሰው አብራችን ቆዩ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የመጀመሪያ እንግዲህ አንድ ጥያቄ አለኝ ከፕሮግራሚንግ ከመጀመሪያ በፊት ሰክሰስፉል ለመሆን ሞቲቬሽን ላይክ ሞቲቬትድ መሆን አለብን ወይስ ደግሞ ዲሲፕሊን ነው ዋናው የሚለው እንግዲህ መልሳችን አሁን ወደ እኔ ሀሳብ እገባለሁ። ሞቲቬሽን እንግዲህ ከመጀመሪያ በፊት ሞቲቬሽን እና ዲሲፕሊን ለያይተን እናያቸው በእኔ አመለካከት። ይህን ኤፒሶድ የሰራሁበት ምክንያት እንግዲህ እኔ ራሴ ላይ ያየሁት ችግር ስላለ ችግሬን ላይክ እየተጋፈጥኩት ነው። ላይክ ስናገረው ማስተካከል እንዳለብኝ እያመንኩኝ ስለሆነ የምናገረው እየተጋፈጥኩት ነው ብለን እንይዘዋለን። የመጀመሪያ ሞቲቬሽን እንግዲህ ላይክ መነሳሳት የምንለው ሀሳብ ነው። መነሳሳት ለተለያየ ነገር ሊሆን ይችላል። አሁን ለምሳሌ ስፖርት ላይክ ነገ ስፖርት ጀምራለሁ ወይ ደግሞ ብዛት ሞቲቬተር የምንሆነው አዲስ አመት ሲመጣ፣ ሰኞ ሲመጣ፣ አዲስ ወር ሲጀምር እነዚህ ነገሮች እነዚህ ሁኔታዎች ሲፈጠሩ ነው። ላይክ በጣም ሞቲቬተር እንሆናለን። በቃ ስፖርት ጀምራለሁ፣ ዩቲዩብ ከሆነ ደግሞ በቃ ሰኞ ዩቲዩብ ቀርጻለሁ ምናምን እንላለን። ያ ስሜት ያ ፊሊንግ ሞቲቬሽን ነው። ላይክ ስሜት ነው። ኦብቪየስሊ ሞቲቬሽን ስሜት ነው። ዲሲፕሊን የምንለው ደግሞ ኦፍኮርስ ሞቲቬሽን የሚያነሳሳው ግን የእኛን ጥንካሬ የሚያሳይ ነው ብዬ አስባለሁኝ። ለአንድ ነገር በጣም ዴዲኬትድ ሆነን ጊዜያችንን ሰጥተን ኃላፊነት ወስደን መስራት ላይክ አንድን ነገር ስንሰራው ስንተገብረው ዲሲፕሊን የምንለው እኔ እንግዲህ ያየሁት ነገር ምንድን ነው? አሁን ዩቲዩብን ስጀምር መጀመሪያ አካባቢ በጣም ሞቲቬተር ነበርኩኝ። በጣም እቀርጻለሁ፣ እያንዳንዱ ነገር ነበር የምቀርጸው። ይሄ ነው ላይክ ስሜት ነው፣ በጣም ስሜት ነው ያለኝ። በጣም ሞቲቬትድ ሆኜ እያንዳንዱ ነገር ቀርጻለሁ። ኮንተንት በቃ ብዙ ኮንተንት ይታሰባል። ምን ይላል ያ ሁላ ምንድነው ሞቲቬሽን ነው። ዲሲፕሊን ግን ያን ነገር ማስቀጠል ነው ብዬ የማስበው እና እኔ ሞቲቬሽን ሰው እንጂ የዲሲፕሊን ሰው አልነበርኩም። ምክንያቱም ላይክ ዲሲፕሊን ሲኖረን ላይክ ኮንሲስተንሲ ይኖረናል። ላይክ ሁልጊዜ ግዴታ ፈለግኩትም አልፈለግኩትም እቀርጸዋለሁ። ደበረኝም አልደበረኝም ላይክ ሙድ ስዊንግ ውስጥ ሆንኩም አልሆንኩም ግዴታ ያ ስራ ይሰራል። ይሄ ዲሲፕሊን ነው። አሁን ለምሳሌ አንድ ሰው ስፖርት መስራት ፈልጎ አይ ዛሬ ደብሮኛል ብሎ የሚቀር ከሆነ የሆነ ሰዓት ላይ ሞቲቬትድ ሆኖ የገባበት ነገር ነው። ግን ደብሮትም አሞትም የሚሄድ ከሆነ ግን ላይክ ይሄ ሰው ዲሲፕሊንድ ነው ማለት ነው። ወሳኙ ነገር እንደኔ አስተሳሰብ ዲሲፕሊን ነው። ላይክ ዲሲፕሊን በጣም ለብዙ ነገሮች በጣም ጥሩ ነገር ነው ብዬ አስባለሁኝ። ዲሲፕሊናችን ወሳኝ ነው ለእያንዳንዱ ነገር። ላይክ ሞቲቬተር ስትሆኑ ላይክ ለጥቂት ጊዜ የሚቆይ ስሜት ነው እንጂ ዘላቂ ስሜት አይደለም። ዋናው ነገር ዲሲፕሊን ሊኖራችሁ ይገባል። ዲሲፕሊን ስሜት አይደለም፣ ዲሲፕሊን ተግባር ነው። ዲሲፕሊን ላይክ በእያንዳንዱ ቀን ውስጥ የምንኖርበት ነገር ነው። ላይክ ዲሲፕሊን የሆነ ሰው ኦብቪየስሊ ሰክሰስፉል ሊሆን የሚችለው አንድ ነገር መጨረስ የሚችለው ኦብቪየስሊ ሁልጊዜ አንድ አይነት ስሜት ላይሰማን ይችላል። አንዳንድ ጊዜ በጣም ይደብረን ይችላል። አንዳንድ ጊዜ ላይክ ሞቲቬትድ ልንሆን እንችላለን። አንዳንድ ጊዜ ብዙ ስሜቶች ሊሰሙን ይችላሉ። እነዚህን አሸንፈን ስንወጣ ነው ሰክሰስ ላይ ልንደርስ የምንችለው። ሞቲቬሽን ይገለናል። ኦብቪየስሊ በጣም ሞቲቬሽን ገዳይ ነገር የለም እንደኔ አስተሳሰብ ማለት ነው። ምክንያቱም የሆነ ቀን ላይ ላይክ ሞቲቬሽን ነው ይጠፋል። ስሜት በጣም ለጥቂት ደቂቃ የሚቆይ ስሜት ወይ ለጥቂት ቀናት ወይ ለጥቂት ወራቶች የሚቆይ ነገር ነው። ግን ሁላችንም እኔም ጭምር በጣም ከዚህ በኋላ ላደርገው የምፈልገው ነገር በጣም ዲሲፕሊንድ መሆን ነው። ሁልጊዜ ዲሲፕሊን ለምሰራቸው ስራዎች አሁን መቅረጽ ካለብኝ ሁልጊዜ በጣም በዲሲፕሊን ብታመምም ባልታመምም ደብረኝም ባይደብረኝም መቅረጽ፣ ይህ በጣም ዲሲፕሊን ነው። ለአንድ ስራ ላይክ ዲሲፕሊንድ ልንሆን ይገባል ሁልጊዜ። ምን ለማለት ፈልጌ ነው? ሞቲቬሽን ይገለናል። ኦብቪየስሊ ሞቲቬትድ መሆን በጣም ጥሩ ነገር ነው። ባለፈው ቪዲዮ አየሁኝ በጣም ልብ ውስጥ የገባ ቪዲዮ። ሞቲቬሽን እንደ ማርሽ ነው ለማስነሳት ነው እንጂ ይዞን አይሄድም። ይዞን አይሄድም። ሰው ዋናው ነገር እንግዲህ ነዳጅ ያስፈልገናል። ነዳጁ ደግሞ ዲሲፕሊን።
ርቀት ለመጓዝ ከፈለግን የፈለግንበት ቦታ ላይ ለመድረስ ከፈለግን ዲሲፕሊን መሆን አለብን። ኦብቪየስሊ ዲሲፕሊን መሆን አለብን። ሶ እንግዲህ የጠፋሁት እንግዲህ ኦብቪየስሊ ሞቲቬሽን የጠፍቶ ነው። ጀስት ላይክ ግን እኔ እንግዲህ ለራሴ ከዚህ በኋላ ለሰራቸው ለማሰባቸው ነገሮች ሞቲቬትድ ሳይሆን በጣም ዲሲፕሊን ሆኜ እንደምሰራ አስባለሁኝ። ያ ሶ በጥቂቱ ሀሳቤን አጋርቻለሁ ብዬ ተስፋ አደርጋለሁኝ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ባይ